ሞቅ ሞቅ ከፈትሽ እንደ ሳራ ለሰው ስጦታ ማመጣው ነው። ለቤተሰብ እንደዚህ ራቆታቸው ሲሆኑ ከፍ እናደርጋቸዋለን። አልብሽልን አልብሻቸው ራቆታቸውን ሲሆኑ አየኸው ሲያምር ብርጃንቺ በጣም ያምራል። ዲዮር ነው አይደል? ዲዮር ነው። አይ ዲዮር ነው። አያት እንዴት ለማለት እኔ በዛው እግዚአብሔር እኔ ላይ ያማረ ብርጅስቶን አንቺ ጨው ያደረበት ጆንያ ነበር የሚመስለው። አሁንም ወስደሻል። ይሄ ያምር ጉቺ ከመስቀያው ነው ወይስ ከልብሱ ነው? አይ ከመስቀያው እኔ ሳስበው ከኔ ነው። ለምን ብርጅስቶን ለብሰው ጨው ያደረበት ጆንያ ነበር የመሰለኝ። እኔ ላይ ያምራል። አሪፍ ነው። ደስ ይላል። ከለሩ ራሱ እስኪ ወደዛ ተነሽ። እስኪ ወደዛ ታፋድርጉ ይሄው ተነሳው። እኔ ላይ ነው የሚያምረው። ወይኔ ይሄ ሰውዬ ይቀላል። እነሳም ይሄ ይቀዳል። አልፈልግም። ይሄ ሊቀዳል ነው ጅቦ ነው። አልፈልግም። ይቀላል። ያምራል። በጣም ነው የሚያምረው። አሬ ጨዋታ ቁጭ ጅቦ ነው። ይሄ ማን ነው? ኦሪጂናሉ አያጅቦ ይቀድም ችግር ትታያለች። ያ በጣም አሪፍ ዞር ጅቦ እንዴት ነው ጅቦ? አልነሳም ግደይ ብርጅስቶን እንደ ሳርዬ ጅቦን ለምንድን ነው እኔ ጋር ማትመጣው? ምን እንላክልህ? ቪዛ እንላክልህ ወይ? ኧረ እሱ በቅርብ ሀገር አለ እንደ ያለው ሳውዲ እኮ ነው እኮ በመኪና ላኪለት። እንዴት ነህ ሳርዬ? እንዴት እዚህ ቅርብ ሀገር ሆነ በመኪና ሁሉ መልክ መምጣት አለብን። ቪዛውን ማን ያሰራል? ኧረ እኔ ያሰራልሃለሁ ቪዛ ችግር የለም። እና ላክልሽ በውስጥ ላክልኝ። በእውነት ፓስፖርት ላክ ወዲያው እናሰራልሃለን። እርግጠኛ ነሽ ሳርዬ? 100%። ኧረ እኔ ዝም ብዬ ቃል አልገባም። ፓስፖርት ምንድን ነው እንዴ? ሌላ ሀገር ነው እንዴ? ምን ችግር አለው? አሸባሪ ና የኤርትራ ፓስፖርት ነው ያለኝ። ኧረ ኤርትራማ ሀገራቸው እኮ ነው፣ ሀገራችን ነው። እዚህ ችግር የለም። እሺ ትራቭል ዶክመንትም ቢሆን ችግር የለውም። የኤርትራም ቢሆን የኢትዮጵያም ቢሆን የሱዳንም ቢሆን ጅቦ ለእኔም ላክልኝ። እሺ እዚህ አሜሪካ ልሞክር። ያንተማ ዝም ብለህ ነው የምትገባው እኮ። አይ ለጅቦ ለእኔም ላክልኝ። ምንም ችግር የለውም። ማስተር እርስዎ ዱባይ አይገቡም? ኖ አንተ ላክልኝ ወደ አሜሪካ እንድትገባ ሞክሬ ነበር። የመጀመሪያው አልሰራም። እስቲ ሁለተኛ ሳርዬ ውሰጂውና እስኪ ትንሽ ጅቦ እንዴት ነው ዱባይ እስኪ ይድረሰው። እስኪ ዱባይ ገብቶ ትንሽ ምንም ችግር የለውም እኮ ይችላል አይደል? እሱ መምጣት ኧረ በወር ቪዛ መግባት ይችላል። ዱባይ አዎ በወር ቪዛ ከዛ በፈለገው ቀን መመለስ ይችላል። በ15 ቀንም በሳምንትም ካልተቆየ ወሩን መጨረስ ይችላል። እንዴ ሳርዬ ብዙ ወጪ እኮ አለው ማለት የሆቴል አለ ወይ ደግሞ እንዴ ብዙ ነገር አለ። እንዴት ኧረ አይዞህ ችግር የለም። ያን ያክል አንተ እንትን ካለ አለን እዚህ ምን ችግር አለ አይደል እንዴ? ለወንድማችን ኧረ ችግር የለም። ጉቺን አላምንም። ጉቺን አምኜ አልመጣም። ጉቺን መናት የምታረገው ነገር ነው የምታወራው እሷ አትዋሽ። እኔ ግን ለአንተ አላደርግም። ለምን እንደው ብችል ጠቁሜ ባሲዝቅ እኔ እኮ አስያዥ ነኝ እንጂ ተያዥ አይደለሁም። ጉቺ አታውቂም። ታዲያ ለምን አታሲዝቅ? እኔ ራሱ ነው አውቃለሁ። የጭስ እንትን ይልቅ ቡና ጠጡ። ወሬ ቀርቶ እኔ እዚህ ላይ እንዲህ አይነት ነገር አልፈልግም። ቡና ጠጡ። አያጅቦ ከፈለክ በውስጥ አናግረኝ እና እኔ ቪዛ አሰራልሃለሁ። ሌላውንም ችግር የለም እኔ እጨርስልሃለሁ ሁሉ። እሺ ጉቺ ትንሽ ራቅ በይ። አቀረብሽ እኮ የእኔ ቆንጆ ራቅ ነቅዬ እንዳላትወጣት በጣም ያምርባችኋል። ሰብሰብ ስትሉ ታስቀናላችሁ። ታንኪ ዩ ዳብዬ እናመሰግናለን።
ድምፅህን አስተካክለው። ሙነ ነው ድምፅ አይሰማም እንዴ? ይሰማል። ትንሽ አስተካክል። አሁን ትሰማ? ይህ ጀበና ቡና እንዴት ነው? ቡላላ ዝም ብሎ ይበናችሁ ለዚህ በዚህ የተሰራብኝ ነው ጀበና። በቃ ዝም ማለታችን ሊጣሉ ነው። በቃ በኋላ መረቄ እንግዲህ አንቺ መረቄ ወሬ ሙታይ መረቄ መረቄያቸው እዚህ ያሉት 100,000 ታፕታፕ አስገቡ ማለት 100,000 አስገቡ። በጣም ነው የማመሰግናችሁ እዚህ ያላችሁ በሙሉ ባችሁ እነ ቁጭ ስታዩ ነው የመጣችሁት እንጂ እኔ ስከፍት እኮ 100 ሰው 150 ሰው ነው የሚመጣው። ኧረ ይመጣሉ። ሳሪ ኧረ የሉም። አሁን ስንት ሰው አለ? 965 ሰዎች ሁላችሁ 1000 ምናምን ደርሷል። እሺ ሰላም ሁላችሁም ሜምበር ሁኑ። እስኪ አንድ ጊዜ ወይ ሜምበር ሜምበር ሁኑ። ሜምበር ሁኑ ጋይስ፣ ሁላችሁ ሜምበር መሆን የምትችሉ ሁሉ ሜምበር ሁኑ። አዲሱ እሺ ሰላም አይዘጋም እኮ ማሬ። ለምን አነሳሽ? አይዘጋም ያቀልጣል። ቻይና ነው ነው